ከወንድማችንም ከአባታችንም ከጋሽ ወርቁ አይተነው ነው ቮይሱን አሰማለሁ ላንተም ለደብረ ብርሃን ላሉ ለተቸገሩ ወገኖቻችን ነው ቮይሱ እሺ ላቱም አንድ ላይ ስሙት እሺ ታኩር እንደምን አለ ሰላም ነህ መጀመሪያ ላደረከው ነገር በጣም አመሰግናለሁ በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት አሁን አንተ የደለጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል እና አመሰግናለሁ አጨብጭብ ያሳይ ስለሚቻል ወይኔ ስለሚቻል አልጨረስኩም አንድ ጊዜ እንጨርሰው እንዳለ ነው ምናቆመው ሁሉንም እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው እሺ ራሱ አሳቀኝ ማን ነው ቀጥል ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል ይሄንን ነው የምፈልገው አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል ቦም ሻካላካ ታስረዳኛለህ ታኩሪ አረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው አቋቁመን ነው ይሄን ነገር የምናሳየው አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ በጣም ነው የምናመሰግነው ወዳይ እኔ ልቤ እየመታ ነው ማርያምን ውዴ ቀጣለ እንዴ ቀጣለ ጋይስ ቮይሱን ልጨርሰው እኮ አለ ማለት ነው ውዴሽ ታታሪ ወጣቱ ነው የልጆች አሪያ እንድትሆን በማድረግ ነው በማሰብ ነው ሰውን ለመርዳት የሚያስፈልገው ሃይማኖት ብሔር ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው ይሄንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት ችግርተኛን መርዳት በዚህ ሰዓት ካለ ማካፈል ለሁላችንም ጥቅም ይኖረዋል ያቢር ተጠብቅ ወደፊትም አብሬያችሁ ነኝ ምንም ችግር የለውም ይስተካከላል በተለያየ ነገር አመሰግናለሁ አራንዲ ሞራ ዋው ሁለተኛውን ቮይስ ልክፈተውና ከያዝነው ባጀት ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት በቃ ዳትስ እዚህ ውስጥ ያላችሁ 13000 ኦልሞስት 14000 ሰዎች ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን በማመስገን ኮሜንት ላይ እግዚአብሔር ረጅም እድሜና ጤና እንዲሰጣቸው ከክፉ ሁሉ እንዲጠብቃቸው ምኞታችሁን ፍቅራችሁን በኮሜንት ግለጹ እግዚአብሔር ያክብርልን ኑርልን ጋሼ ክፉ አይንካክ እድሜና ጤና ይስጥልን እሺ እናመሰግናለን እንዴት ነው ግን የምንቀበለው እሺ የድርጅታችንን ብር ማን ነው የሚቀበለው እሱን አብረን እንጨርሳለን እሺ ያሳ ችግር የለም በምትፈልገው መንገድ አለን እሺ ችግር የለም አብሽ በጣም እናመሰግናለን አቶ ወርቁ አይተነህ በጣም ነው የምናመሰግነው እግዚአብሔር ይስጥልን ከዚህ ባሻገር ለታኩር ያደረከው ነገር በጣም ትልቅነት ነው በጣም የሚወጣ ልጅ ነው የሚበረታታ ልጅ ነው በጣምም እሱ ሪስክ ወስዶ ና ስንለው እሺ ብሎ መጥቶ ይሄንን ስላደረገልን ትልቅ ክብር ይገባዋል በጣም ነው የምናመሰግነው እግዚአብሔር ይስጥልን እግዚአብሔር ያክብርን ጉቺ እኛ ላይ ሲደርስ ያቋረጥሽውን ነገር ቀስ ብለሽ መተሽ ቀጥ መሰግናለሁ ታኩሬ ሼር ያረግሽልኝን አሁን ያየሁት ወንድሜ
ማናጀር ቀደውሎ አውርቶች ነበር አይደለ? አውርቶኛል አይደለ? ስለዚህ ዛሬ ገና ነው ከዛ የገባሁት አላረፍኩም ሁላና ዛሬ ነው የሰማሁት። ይሄንን ኦልሬዲ እሱ ደውሎ አውርቷል። በፍጥነት እህት ወንድሞቼ ናቸው እዛም ያሉት መላው ኢትዮጵያ የኛ ነው። የሚያስፈልገውን ቁሳቁስና እህል ይዤ ደግሞ ወደዛ ሄዳለሁ ወንድሜ። እሺ ብሮስኪ እሺ ወንድሜ እናመሰግናለን። እሺ እናመሰግናለን። ጆናችን እንኳን አየነህ። ጊፍት ይቻላል እንዴ ወይስ ብር ብቻ ነው? አዎ ጊፍት ይቻላል። ምን ይሁን አንበሳ ይሁን? አዎ አንበሳ ይሆንልህ። ይሩጥ አንበሳው ይሯሯጥ በጆን ዳንኤል ስም ይሯሯጥ አንበሳው። ላይቫችን ሞቅ እንዲል መጣ ይኸው አንበሳው መጣ አንበሳው መጣ። እናመሰግናለን። እሺ የመቻችሁ ታኩሬ ኖሪልን ወንድማችን። በቃ እሄዳለሁ ወደዛ። የሚመችሽ ከሆነ አብረን እንሄዳለን ብራዘር። እሺ ወንድማችን ይመችሽ። ደህና ደሪ። በጣም ነው የምናመሰግነው። ስማቸው በበረሃው ዳይመንዶች 100,000 ብር እንደገና በራሴ ስም ደግሞ ያሳይ ተሰምቷል አይደለ? በአዲሱ ስማቸው በበረሃው ዳይመንዶች 100,000 በራሴ 100,000 200,000 ያዛው 200,000 የኔ እናት እንወድሻለን። አሁንም ሌላ መልእክት አለኝ ፕሊዝ። አሞራው ፍላወር ላክ አንድ ጊዜ ፕሊዝ። ታኩሬ ፕሊዝ ከሳምንት በፊት በበረሃው ዳይመንዶች 886 ኪሎ ማለት ነው አልባሳት ወደ ኢትዮጵያ ልክ ያለው ከሳምንት በኋላ ይገባል። ያም በቀጥታ ወደ ደብረ ብርሃን ነው የሚገባው። ስለዚህ ይሄንን የምትሰበስበው ገንዘብ ምግብ ብቻ ብታደርግ ልብስ በቂ የሆነ የበረሃው ዳይመንዶች 886 ኪሎ አሰባስበን 400,000 የኢትዮጵያ ከፍዬ ልኬዋለሁ። እሺ እናደርገዋለን። የበረሃው ዳይመንድ እናመሰግናለን። ድጋመው ታኩር የበረሃው ዳይመንድ አንዴ የበረሃው ዳይመንድ Thank you so much. Thank you. ቦርቄ ታሽ ዳይመንድ Thank you. እናመሰግናለን። እሺ እኔ እናት ኑሪልን።